ሶ እንግሊዘኛን ከአፕስራ ጋር አፕ እንዴት ነው ላውንች ልታደርጉ የምችሉት እንደገና ልትጠቀሙ የምችሉት የሚለውን እናወራ። ስለዚህ ይሄ የቦቱ ጥቅም ነው፣ የዲስክሪፕሽኑ ነው። ስለዚህ ስታርት የሚለውን ማስጀመር አለባችሁ። ስታርት ካላችሁ በኋላ የአፕስራ እንግሊዘኛ ኢትዮጵያስ ነበር ወር እንግሊሽ ቱቶር ቦት ይላል። ከዛ ምን ትማሩ ይሆናል ግራመር፣ ኮር፣ ቴንስ፣ ፕሪፖዚሽን፣ አርቲክል። ከዛ እዚህ ጋር ዝርዝሮች አሉ። ኦፕን አፕስ ወይም ትምህርቱን ክፈት የሚለውን ትጫኑታላችሁ። በዚህ ጊዜ አፕሊኬሽኑ ወደ አፕሊኬሽኑ ቀጥታ ይወስዳችኋል። አፕሊኬሽኑ ላይ ስትገቡ ቀጥታ ወደ መጀመሪያ የፈለጋችሁትን ነገር መግባት ትችላላችሁ። ስለዚህ ፕሬዘንት ሲምፕል ቴንስ ካለ ስለዚህ ፕሬዘንት ሲምፕል ቴንስ ፎርሙላ ያሳያል። እንደገና ደግሞ ፕሬዘንት ሲምፕል ቴንስ ለምን ጥቅም ላይ እንደሚውል በአማርኛ ያስረዳል ማለት ነው። ከስልጠት የሚደጋገሙ ድርጊቶች፣ እውነታዎች እና ለማሪዎች ለማሳየት ይጠቅማል። ምሳሌ ሺ ስተዲስ ኤቭሪ ናይት፣ they play football daily, water boils at 100 degrees Celsius, always, usually, every day ካሉ ፕሬዘንት ሲምፕል ነው ይላችኋል። ከዛ ዩቲዩብ ቪዲዮ ማየት ትችላላችሁ ይሄ ነገር ያስረዳው ነገር ካልገባችሁ። ስለዚህ ወደ ዩቲዩብ ማየት ትችላላችሁ፣ አሊያም ደግሞ ስታርት ኩዊዝ የሚለውን ትጫኑታላችሁ ማለት ነው ራሳችሁን ለመፈተን። ስለዚህ ሺ ጎስ ቱ ስኩል ኤቭሪ ሞርኒንግ። ስለዚህ ጎስ ነው እዚህ ጋር የምንጠቀመው። ኔክስት ኩዌሽን ዴይ ፕሌይ ፉትቦል ኦን ሰንዴይስ። ትክክል ከሆናችሁ ይነግራችኋል። ትክክል ካልሆናችሁ ደግሞ እዛው ጋር አሁን ለምሳሌ እዚህ ጋር ልትሳሳት፣ እዚህ ጋር መልሱ ሂ ዳዝ ኖት ላይክ ኮፊ ነው። ግን እኔ ምን መርጣለሁ? ሂ ዶንት ላይክ ኮፊ እላለሁ። ከዛ ሂ ሺ ኢት ዳዝ ኖት ነው የምትጠቀሙት። እዚህ ጋር ስህተት ነው የሰራችሁት። ቢ ነው መልሱ ይላችኋል። ፕላስ ቨርቧን ነው። ዳዝ ኖት ፕላስ ቨርቧን ነው ለኔጌቲቮች ይላችኋል ማለት ነው። ስለዚህ ቨርቧን ነው የምትጠቀሙት አላችሁ ማለት ነው ከዳዝ ኖት በኋላ። ቀጣይ ጥያቄ ዋተር ቦይልስ አት 100 ዲግሪ ሴልሺየስ። ትክክል ከሆናችሁም ልክ እንደዛ ያስረዳችኋል። ሳይንቲፊክ ፋክትስ ዩዝ ፕሬዘንት ሲምፕል ዋተር ኢዝ 30% ለዛ ቦይልስ ትጠቀማላችሁ ማለት ነው። which sentence is correct? she go to work daily, she goes to work daily, she is go to work daily, she go to work daily። ስለዚህ ዴይሊ ሲሆን ደግሞሽ ነው ለዛ she goes to work። ስለዚህ she is third person singular so we had is goes። ስለዚህ goes is በስተመጨረሻ ያለው ነው ማለት ነው። ከዛ በስተመጨረሻ አንድ ተሳስቻለሁ፣ ሌሎቹ አሉት ትክክለኛለሁ። ስለዚህ እዚህ ጋር ሪትራይ ኩዊዝ ድጋሚ ኩዊዙ መፈተን እችላለሁ። እንደገና ሪቪው ሌሰን ነው። ሪቪው ሌሰን ማለት ወደ ሌሰኑ መልሶ ይወስደኛል። ኦል ሌሰንስ ደግሞ ወደ ሁሉም ትምህርቶች ይወስደኛል ማለት ነው። ስለዚህ ጋር የትምህርት ዝርዝሮች አሉ። ስለዚህ ኮንተንት አለ። ፓስት ሲምፕል ቴንስን ደግሞ ቀጥሎ መማር ከፈለጉ ፓስት ሲምፕል ቴንስ ላይ እገባለሁ። ፓስት ሲምፕል ቴንስ ልክ እንደዛው ዋች ቪዲዮ አለው፣ ኤቭሪቲንግ አለው። ኩዊዝ መጀመር ትችላላችሁ። አይ ኤት እንጀራ የስተርዴይ፣ ሺ studied all night, they did not ተሳሳትኩ። ስለዚህ did not come። ስለዚህ ምንድነው የምጠቀመው? ኔጌቲቭ ፓስት did not plus verb ቤዝ ፎርም came goes back to come። ስለዚህ came ወደ come ይመለሳል ማለት ነው። which time signal fits past simple ፊት ሊያደርግ የሚችል ያለፈ ጊዜ ነው። ስለዚህ yesterday is a clear past time signal past simple ነው ማለት ነው። he went ነው። ስለዚህ ላስት ዊክ ስለሆነ ዌንት ነው ማለት ነው። ስለዚህ go is regular go ወደ ዌንት ይቀየራል። ላስት ዊክ ሲኖር ኮንፊርም ፓስት ሲምፕል ይላችኋል ማለት እዚህ ጋር ማለት ተመጣው። ስለዚህ እዚህ ጋር ሪትራይ ኩዊዝ ማድረግ ይችላል። ሪትራይ ስትሉ ድጋሚ ወደ ፈተናው ቦታ ይወስዳችኋል ማለት ነው። ኦኬ ሶ አፑን እዚህ ጋር ድጋሚ ላውንች ላድርግና ሌሎች ነገሮችን ላሳያችሁ። ሶ እዚህ ጋር ሌሰንስ ታብ አለ ከስር ላይ የምታዩቸው እዚህ ጋር ሆም ላይ ነን። ሌሰንስ ታብ ላይ ግራመር ኮር አለ፣ ግራመር አድቫንስድ አለ። ይሄ አፕዴት እየተደረገ የሚሄድ ነው። ከዛም ኩዊዝ አለ። ኩዊዞቹን መፈተን መፈልጉ ከሆነ ስለዚህ የመረጣችሁ ይሄን ፊቸር ሲምፕል ላይ መግባት እችላለሁ። ኤቭሪቲንግ ሌላኛው ፕሮግረስ ነው። ስለዚህ ጋር የተፈተንኩት ስንት ተፈትኛለሁ? 2 ኩዊዞች ወስጃለሁ፣ 2 አጠናቅቄያለሁ። ዴስትሪኬ 1 ነው ዛሬ ነው የጀመርኩት፣ 4 ነው አቨሬጅ ስኮር። የተፈተንኳቸው ደግሞ ፓስት ሲምፕል ቴንስ እና ፕሬዘንት ሲምፕል ቴንስ። ስለዚህ በዚህ የልጆቻችሁን ፕሮግረስ የእናንተን ፕሮግረስ ልትማሩ ትችላላችሁ ማለት ነው። ስለዚህ እንግሊዘኛችሁን በየትኛውም ቦታ ላይ ሆናችሁ ልታጠኑበት ልትዘጋጁበት የምትችሉት አይነት አፕሊኬሽን የተዘጋጀላችሁ ማለት ነው። ከዛ ፕሪሚየም ሴክሽን አላችሁ። ኦኬ ሶ እዚህ ጋር
ፓርትስ ኦፍ ስፒች እዚህ ጋር ፓርትስ ኦፍ ስፒች ላይ ዲፍረንት ካሪኩለም አሉ። ስለዚህ ስለ ናውንስ መማር ትችላላችሁ። ስለዚህ ናውን ስሞች ናቸው። ኮመን ናውን፣ ፕሮፐር ናውን፣ ካውንተብል ናውን፣ ካውንተብል ናውን፣ አብስትራክት ናውን ተብለው ሊከፈሉ ይችላሉ። ናውን ኢዝ አ ወርድ ዛት ኔምስ አ ፐርሰን፣ ፕሌስ፣ ቲንግ ኦር አይዲያ ሰዎችን፣ ቦታዎችን፣ ነገሮችን ወይም ሀሳቦችን ለመሰየም ይጠቅማል። ከዛስ ኢትዮጵያ ኢዝ አ ቢዩቲፉል ካንትሪ ፕሮፐር ናውን አይ ኒድ ሰም ዋተር አንካውንተብል ናውን ወተር አንካውንተብል ናውን ማለት ነው። በቢጫ የሆነው ከዛ በቅንፍ ያለው በቢጫ የሆነውን ይገልጻል ማለት ነው። ሺ ሃዝ አ ግሬት ኢንቴሊጀንስ አብስትራክት ናውን። ስለዚህ ፕሮፐር ናውን ሁልጊዜ ትልቅ ፊደል በካፒታል ሌተር ይጀምራል ማለት ነው። አንካውንተብል ናውን ደግሞ ብዙ ወይም ደግሞ ፕሉራል መሆን አይችሉም። እዚህ ጋር ቪዲዮ ሪኮሜንዴሽን አላችሁ፣ ኩዊዝ መፈተን ደግሞ ትችላላችሁ ማለት ነው። which is a proper noun ፕሮፐር ናውን የሆነው የትኛው ነው? አዲስ አበባ። ፕሮፐር ናውን ኔምስ ስፔሲፊክ ፕሌስ people አዲስ አበባ is specific proper noun. Okay, next question. which is an uncountable noun uncountable noun የሆነው የትኛው ነው? ስለዚህ uncountable noun የሆነው የማይቆጠር ማለት ነው water. which sentence uses a noun correctly ናውንን በትክክል የሚጠቀመው የትኛው ነው? ስለዚህ she beauty a lot, she is very beauty, she has great beauty, she has great beauty. beauty is a noun form after has we need a noun. ስለዚህ ከሀዝ ቀጥሎ ምን ያስፈልገናል? ናውን ያስፈልገናል ማለት ነው። ስለዚህ እዚህ ጋር ቢዩቲ ናውናችን ነው ማለት ነው። ፍሪደም ኢዝ ዋት ታይፕ ኦፍ ናውን? ፍሪደም የምንለው አብስትራክት ናውን ነው። ፍሪደም ኢዝ አን አይዲያ ዩ ካኖት ታች ሲ አብስትራክት ነው። ስለዚህ አብስትራክት ናውኖችን ልታዩ አይችሉም፣ ልነኩትም አይችሉም ማለት ነው። which plural form is correct? plural form ትክክል የሆነ የትኛው ነው? እዚህ ጋር children ነው። is an irregular pronoun, the others are wrong። ሌሎቹ እንዳለ ስህተት ናቸው ማለት ነው። ስለዚህ እዚህ 5 አግኝተናል። ስለዚህ አሁን ወደ ኦል ሌሰን ስንመለስና ምንን ፕሮግረሳችን ስለዚህ ምን ሆነ? አቨሬጃችን እዚህ ጋር ምን አለ? ጨመረ ማለት ነው። ስለዚህ ቅድም 4 ነበር፣ አሁን 4.3 ሆነ። ስለዚህ እንደዚህ እያላችሁ ይህንን ኤክስፕሎር እያደረጋችሁ ፓሲቭ ቮይስን የተለያዩ ነገሮችን መማር ትችላላችሁ ማለት ነው። ስለዚህ ይህ የተዘጋጀው እናንተ በቀላሉ ካላችሁበት ቦታ ሆናችሁ መማር እንድትችሉ ነው። ራሳችሁን መፈተሽ እንድትችሉ፣ እዛ ጋር ውጤታችሁ እንድታገኙ፣ እንዲሁም ደግሞ ራሳችሁን ማሻሻል እንድትችሉ፣ እንዲሁም ደግሞ ለልጆቻችሁም ብቻ ይህንን የሚጠቀመው ሰው እንዲሻሻል ተብሎ የተሰራ ነው ማለት ነው። ስለዚህ ይህንን አፕሊኬሽን እንድትጠቀሙ ጋብዣችኋለሁ። የአብስራ መልካም ጊዜ